ከዘማዎች መካከል አንዲቱ ሴት አባ መርሲያኖስ ይባላል እና በበዓቱ እንዳለ በጣም ተጋዳይ ነው ይታወቃል። በተጋድሎ በዝሙት ጾር ጠልፌ ጥለዋለሁ ብላ ተገዳድላ አንዲት ሴት እሱ ያለበት በዓት በምሽት መጣችና ደጅ ቆረቆረች። በማታ ስታንኳኳ ማታ ነው። እንግዳ ነኝ መሽቶብኛል እባክዎ ያስገቡኝ አለቻቸው። እና እሳቸው አባ መርሲያኖስ በጣም ታዋቂ ተጋዳይ አባት ናቸው። እና ይሄን ስትናገር እሳቸው ውስጥ ሆነው ምን ያስባሉ? አሁን እኔ ብቻዬን የመነኮስኩ ብቻዬን ያለው ተጋዳይ ሰው ነኝ። ይቺ ሴት ያስገባው እንደሆነ ተመልከት እንግዲህ ተጋዳይ ነኝ፣ እንዴት የዝሙት ፈተና ይመጣብኛል? ይሄን ማነሳው ለምንድን ነው? በዝሙት ጾር ተይዤ እንደዚህ ተፈትኜ እንደዚህ ሆኛለሁ በቃ መውጣት አቃተኝ ለሚሉ እንኳን አንተ አባ መርሲያኖስ ባት የዘጋውም ይፈተንበታል። ስለዚህ ምንድነው የሚጠበቅብህን ማድረግ ነው ያለብህ። ተስፋ መቁረጥ የለብህም። የምትችለውን ሁሉ ለመውጣት ማድረግ አለብህ። እና አባ መርሲያኖስ ባላስገባት እግዚአብሔር እንግዳ ሆኜ መጥቼ አልተቀበልከኝም ሊለኝ ነው። በቅዱሳት መጻሕፍት ነው ጥያቄ የሚጠይቀው ለራሱ። ባስገባት ደግሞ የዝሙት ጾር ተነስቶብኝ ልወድቅ እችላለሁ። ምንድነው ማድረግ ያለብኝ ብሎ ተጨነቀ። እንግዳ ሆኜ መጥቼ አልተቀበልከኝም ብሎ ከሚፈርድብኝ አስገብቻት የዝሙትን ጾር ልቆጣጠራል። በር ከፈተላት፣ ገባች። እሷ የመጣችው እሱም በዝሙት ለመጣል ነው። ስለዚህ እንደ ገባች ምን አደረገች ነው የሚለው? ሽቷን አርከፈከፈችላል። ወደ ዝሙት ሀሳብ የሚወስድ ሽቱን አርከፈከፈችና አባ አርሲያኖስም በዛ ጥላ ወደ ዝሙት ልትወስደው ነው። እንግዲህ ዘማ የነበረ ሴት ናት። ልክ ይሄን ስታደርግ አባ አርሲያኖስ ቶሎ ብለው እርምጃ ወሰዱ። ልክ የሆነ ኃጢአት አሁን ይሄ ዝሙት ለምሳሌ አሁን እየው የሚለው ሀሳብ ሲመጣ ቶሎ እርምጃ ቢወስዱ፣ ወደዛ የሚወስዱ ንባባት ካሉ፣ ወደዛ እንድንገባ የሚያደርጉ ወንድሞች ካሉ ወይም ሰዎች የምናውቃቸው ካሉ ቶሎ ብለን ከዛ እንድንርቅ፣ ካልሆነ በእሳት ዳር ጋር ቆሞ አያቃጥለኝ የሚል ማን ነው የሚለው ዳዊት ራሱ። ስለዚህ አባ አርሲያኖስ ትንሽ ቢቆዩ በጣም ሊፈተኑበት ይችላሉ። እሷ ያን አርከፈከፈችና ልብሶቿን አውልቃ አባ እንተኛ ማለት ጀመረች ማለት ነው። እሳቸው ቶሎ ብለው እንጨት ከእንጨት ጋር ማገዱና እሳት አነደዱና ወዲያው እሳቱን ቁጭ አድርገው እሷ ያቀጣጠለችውን ሽቱ ወደ ዝሙት የሚወስደውን ሽቱ እሳቱን ካቀጣጠሉ በኋላ እንተኛ ስትለው እሺ እምንተኛ ከሆነ መተኛት ያለብን እዚህ እሳት ውስጥ ነው ብለው እግራቸውን እሳት ውስጥ ማገዱት። ያን ጊዜ እሷ ያርከፈከፈችው ሽቶ ከእግራቸው መቃጠል ከሚወጣው ሽታ የተነሳ ያ ሽቶ ጠፋ። ደነገጠች እሷ። ከዛ እንግዲህ ርኩስ መንፈስ አድሮባት የዝሙት መንፈሰ ዝሙት የሚባል ያ አድሮባት እጥለዋለሁ ብላ ነው የመጣችው። እንግዲህ እንዲህ ብላ የመጣችውን ሰው እግሩን እሳት ውስጥ ከመጨመር ድረስ ደርሶ ነው የተቋቋመት ማለት ነው። እንደዚህ ሲያደርግ ደነገጠች። አባ ሆይ እባክዎ አለች። ከዛ በኋላ እሷን መከራት፣ አስተማራት። ከእንግዲህ ወዲህ ወደዚህ ግብር አልመለስም አለች። ያቺን ቦታ ለእሷ ለቆላት፣ እሱ ወደ ሌላ ቦታ ሄደ። መንኩሳ ቁጥሯን ከገዳማውያን አደረገች።